በርካታ ስኬታማ ሰዎችን በዓለም መድረክ ላይ ማየት የተለመደ ቢሆንም ከስኬታቸው በላይ በመልካም ምግባራቸው ከሀብታቸውም በላይ በደግነታቸው ለመታወስ የታደሉት ግን ጥቂቶች ናቸው። እንዲህ ያለ ሰብዕና ከተላበሱት ሰዎች አንዱ በአስገራሚ የንግድ እንቅስቃሴያቸው ለታላቅ ስኬት የበቁትና በበጎ አድራጎት ስራዎቻቸውም አንቱታን ያተረፉት ኢትዮጵያዊው ባለሀብት ሀጂ ቱሬ ናቸው። ሀጂ ቱሬ በንግድ የተካኑ፣ በሥራ ውጣ ውረዶች የተፈተኑ፣ በእምነታቸው የጸኑ፣ በልግስናቸውም የተመሰገኑ እንደሆኑ የሚያውቃቸው ሁሉ ይመሰክርላቸዋል። እኚህ ታላቅ ሰው የሥራቸውን ያህል ታሪካቸው በወጉ ባይነገርላቸውም የንግድ ጉዟቸው ከመርካቶ ተነስቶ መላ ኢትዮጵያን፣ ከኢትዮጵያ ተጉዞም ቻይናን ያካለለ ነው። የልግስናና የበጎ አድራጎት ተግባራቸውም የበርካታ አቅመ ደካሞችን ጎጆ የጎበኘ፣ ለብዙዎች ሕይወት መቃናት ምክንያት የሆነና በተለያዩ ትምህርት ቤቶችና መስጂዶች የግንባታ ታሪክ ውስጥ በደማቁ የተጻፈ ነው። ለዚህም ይመስላል ሲነግዱ በማትረፍ ሲሰጡም በማትረፍረፍ የሚታወቁት እኚህ ሰው ስማቸው በተነሳ ታሪካቸው በተወሳ ቁጥር አላህ ሀብት ከሰጠ እንደ ሀጂ ቱሬ፣ ሰጪ ካደረገህም እንደ ሀጂ ቱሬ የሚለው አባባል አብሮ የሚነሳው። በተለምዶ ሀጂ ቱሬ ተብለው የሚጠሩት ሰው መደበኛ ስማቸው ሀጂ ሙሐመድ አህመድ አብዶሽ ሲሆን ቱሬ የሚለው ቅጽል ስም መወለድ ከሚገባቸው ቀን ዘግይተው ከመወለዳቸው ጋር የተያያዘና ቃሉም ከአፋን ኦሮሞ ወደ አማርኛ ሲተረጎም ዘገየ እንደማለት ነው። ይህ ቱሬ የሚለው ስም ከግለሰቡ መጠሪያነት አልፎ በኢትዮጵያ ዘመናዊ ንግድ ታሪክ ውስጥ ከግማሽ ምዕተ ዓመት በላይ ጉልህ ስፍራን ይዞ የቆየ፣ በተተኪዎቻቸው አማካኝነት አሁን ወዳለንበት ዘመን የተሻገረና ግዙፍ የንግድ ስያሜ ለመሆን የበቃ ነው። በ1914 ዓመተ ምህረት ሐረር ውስጥ ተወልደው ያደጉት ሀጂ ቱሬ በዘመናዊ ትምህርት ብዙም ባይገፉም እዚያው ሐረር ውስጥ የመጀመሪያ ደረጃ ትምህርታቸውን ተምረዋል። ይሁን እንጂ ፈጣን አእምሮን የታደሉት እኚህ የንግድ ጥበበኛ ዘርፉን የሚመጥን የዳበረ ዕውቀት የነበራቸው፣ ውጤታማ የንግድ ስልቶችን የሚከተሉና በተፈጥሯቸው ሩቅ አሳቢ የሚባሉ ሰው ነበሩ። የንግድ ሥራ በባህሪው ታማኝነትን፣ ታታሪነትንና የውሳኔ አሰጣጥን እንዲሁም ከጊዜና ሁኔታ ጋር አብሮ መራመድንና ፈጣን አስተሳሰብን የሚጠይቅ እንደሆነ ይታወቃል። ሀጂ ቱሬም የእነዚህ ታላላቅ ክህሎቶች ባለቤት እንደነበሩ ይነገርላቸዋል። በሐረርና በድሬዳዋ የተለያዩ የንግድ ሥራዎችን ሲያከናውኑ የቆዩት ሀጂ ቱሬ በኋላ ላይ ወደ አዲስ አበባ በመምጣት ይህንኑ የንግድ ዘርፍ ቀጠሉበት። ሀጂ አዲስ አበባ ውስጥ ወደ ንግድ በገቡበት ዘመን የያኔዋ መርካቶ እንደ ዛሬው በሀገር ውስጥ ነጋዴዎች ከመያዟ በፊት የውጭ ሀገር ዜጎች በተለይም ጣሊያኖች በአስመጪና አከፋፋይነት ንግድ በስፋት የተሰማሩባት ቦታ ነበረች። እነዚህ ነጋዴዎች ዕቃዎችን በውድ ዋጋ ከመሸጣቸው በተጨማሪ የዱቤ ሽያጭ የሚባል ነገር አያውቁም ነበር። የሚከተሉት የንግድ ስልትም ከፍተኛ ትርፍን ለማካበት ያለመና ብልጠት ቢጤ የሚታይበት ሲሆን ብዙዎቹን ዕቃዎች የሚሸጡትም በነጠላ ሽያጭ ነበር። ሀጂ ግን ይህንን ስልት የሚገዳደር አዲስ የንግድ ጥበብ ይዘው ብቅ አሉ። ከውጭ ዜጎቹ በተቃራኒ ዕቃዎችን በጅምላና ቀነስ በሚል ዋጋ መሸጥ፣ ለደንበኞቻቸውም በዱቤ ማቅረብ ሲጀምሩ የገበያውን ሕግ ለወጡት። በዚህ ሳቢያም በርካቶች ገበያውን መወዳደር ያቅታቸዋል። እናም የመርካቶን የአስመጪነት ንግድ እኚህ ሰው ለበርካታ ዓመታት በበላይነት በመምራት ሌሎችንም ወደ ቢዝነሱ በማስገባት የአካባቢው ታላቅ መመኪያ ሆኑ። እንዲህ ባለው የቢዝነስ አካሄድም ቀስ በቀስ አቅማቸው እየደረጀ ስራቸውም እየሰፋ መጣ። እንደ ማንኛውም በንግድ ሥራ ላይ እንደተሰማራ ሰው የሀጂ ቱሬ የንግድ ጉዞ አልጋ ባልጋ ያልነበረና በዘርፉ ሊከሰቱ የሚችሉ ውጣ ውረዶችን ከአንዴም ሁለቴ መውደቅና መነሳትን ያስተናገደ ነበር። በእነዚህ ጊዜያትም ዝቅተኛ ሊባሉ የሚችሉ ሥራዎችን እስከ መስራት የደረሱባቸው አጋጣሚዎች እንደነበሩ በታሪካቸው ውስጥ አልተሸሸገም። መክሰር በንግድ ሥራ ውስጥ የሚያጋጥም ቢሆንም እሳቸው ግን ከኪሳራዎቻቸው ተምረው እነዚህን አጋጣሚዎች በብልሃት በማለፍ ተስፋ ለመቁረጥንና ጽናትን መልሶም ማንሰራራትን በተግባር ያሳዩ ሰው ናቸው። በዚህ ጉዟቸው አንዱ ምዕራፍ ላይ ነው እንግዲህ ቻይና የተባለችው ሀገር በሀጂ ቱሬ የንግድ ታሪክ ውስጥ ትልቁን ስፍራ ይዛ ብቅ የምትለው። ሀጂ ቱሬ ከቻይና ጋር በተያያዘ ስማቸው ሁሌም ይጠቀሳል። እሳቸውም ለቻይና ለየት ያለ ስሜትና ፍቅር ከሀገሪቱ የንግድ ኩባንያዎችም ጋር ጠንከር ያለ ትስስር ነበራቸው። በዘመናቸው የቻይና ዕቃ ስሙ ሲነሳ ሀጂ ቱሬ የሚለው ስም አብሮ ነበር የሚጠራው። ከእሳቸው በፊት የነበሩ ነጋዴዎች ዕቃዎችን የሚያስመጡት ከአውሮፓ ነበርና ሀጂ የቻይናን የገበያ መስመር ከቀደዱበት ጊዜ ጀምሮ የኢትዮጵያ ነጋዴዎችና ቻይና ይበልጥ እየተቀራረቡ ሄደው ዛሬ ከፍተኛውን የንግድ ልውውጥ የሚያካሂዱበት ደረጃ ላይ ተደርሷል።
ሐጂ ቱሬ ከቻይና ጋር በነበራቸው ጥብቅ ትስስር ዝናቸው በስፋት እየናኘ መጥቶ ቻይና ከኢትዮጵያ በፊት ሐጂ ቱሬን ነበር የምታውቀው እስከ መባል የተደረሰበት ጊዜም ነበር። ይህም እንዲሁ ለአባባልነት ያህል ብቻ የተባለ ሳይሆን የራሱ ምክንያት ነበረው። ከቻይና ዕቃዎችን ማስመጣት የጀመሩት ሐጂ ቱሬ በመሆናቸው ከቻይና ኤምባሲ ጋር ወዳጅነታቸው የጠነከረ ነበር። በዚህም ምክንያት የእሳቸውን ፈለግ ተከትለው ከቻይና ጋር የሚካሄድ ንግድ ውስጥ መቀላቀል ለሚፈልጉ ሰዎች ቪዛ ለመስጠት ኤምባሲው ከእሳቸው መረጃ ይወስድ ነበር። ለዚህ ነው እንግዲህ አባባሉም የተባለው ከዚህም አልፎ መኖሪያ ቤታቸው ሳይቀር በዘመኑ የቻይና ኤምባሲ የሚል ቅጽል ስም ወጥቶለት የነበረው። በጊዜው ኢትዮጵያን ጨምሮ በብዙ ሀገራት ለቻይና ዕቃዎች የነበረው ፍላጎት እምብዛም ነበር። ሐጂ ቱሬ ግን ቀስ በቀስ የተለያዩ የግንባታ ዕቃዎችን ከቻይና በማስመጣት በተጠቃሚዎች ዘንድ ማስለመድና የነበረውን አመለካከት መቀየር ችለዋል። ይህንን ለማድረግ የተለያዩ ዘዴዎችን ይጠቀሙ የነበረ ሲሆን ከእነዚህ አንዱም ዕቃዎቹን ካስመጡ በኋላ እንደነዚህ አይነት ዕቃዎች ሊፈለጉ የሚችሉባቸው ቦታዎች በቀጥታ በመሄድ እንዲሞክሩት ማድረጋቸው ነው። ለምሳሌ የቻይና ኤሌክትሮድ ወደ ሀገር ውስጥ ለመጀመሪያ ጊዜ ያስገቡት እሳቸው ነበሩና በየጋራጆችና የብረታ ብረት ድርጅቶች በመሄድ ኤሌክትሮዶቹን እንዲሞክሯቸው ይሰጧቸው ጀመር። ተጠቃሚዎቹም እነዚያን ምርቶች ከሞከሩ በኋላ በዋጋ የቀነሰ በአገልግሎቱም ጥሩ የሆነ ዕቃ እንዳገኙ ሲገባቸው እሳቸው ወደሚያስመጧቸው ምርቶች መዞር ጀመሩ። ከኤሌክትሮድ በተጨማሪም እንደ ብስክሌት፣ ሳሙና፣ መድኃኒትና መስታወት የመሳሰሉ ምርቶች፣ ትራክተር፣ ጄኔሬተር፣ የልብስ ስፌት መኪናና ሌሎች የተለያዩ ማሽኖች በጊዜው ካስመጧቸውና ካላመዷቸው ዕቃዎች መካከል ናቸው። ከቻይና ውጪም ከሮማኒያ፣ ከቆጵሮስና ከሌሎች ሀገራት ዕቃዎችን ያስመጡ ነበር። በዚህ ረጅም የንግድ ሂደት ውስጥ ሐጂ ቱሬ ተለይተው የሚታወቁበት ልዩ መገለጫ ነበራቸው። ይህም እምነትና ደግነት ነው። ይህንን በተመለከተ ወሂብ የተባለው ልጃቸው በአንድ ወቅት በሰጠው ቃለ መጠይቅ እንደገለጸው ያለምንም መያዣ በርካታ ዕቃዎችን በዱቤ ይሸጡ የነበረ ሲሆን ያን ያህል የሚከዳቸው ሰው ግን አልነበረም። በተጨማሪም በቼክ መካሰስ እንደማይወዱና ዕቃ ወስዶ ብሩን አልከፍል የሚል ደንበኛ ቢገጥማቸው እንኳን ተውት፣ ሰርቶ ይከፍላል፣ ካልሰራ ከየት ያመጣል ይሉ እንደነበር ያስታውሳል። ሐጂ ቱሬ ወደ አዲስ አበባ ከመጡበት ከ1953 ዓመተ ምህረት ጀምሮ በርካታ የሥራ ዘርፎችን የሞከሩ ሲሆን ከሁሉም በላይ ፋብሪካ ከመገንባት ጋር የተያያዙ ሥራዎችን አብልጠው ይወዱ እንደነበር ይነገርላቸዋል። ለዚህም ከነበራቸው ዝንባሌ የተነሳ በሀገሪቱ ውስጥ በጊዜው ገና በስፋት ያልተለመዱ ማምረቻዎችን በማስመጣት ለማስለመድ ጥረት ያደርጉ ነበር። ይህንን ማድረግ ግን ቀላል አልነበረም። በአንድ ወቅትም የዱቄት ፋብሪካ ለመትከል የሚያስችል የማምረቻ ማሽን አስመጥተው በዚያ ጊዜ የዱቄት ፋብሪካ ያልተለመደ በመሆኑና የሚገዛው ሰው በመጥፋቱ ለሰው በስጦታ እስከ መስጠት የደረሱበት ጊዜም ነበር። ነገር ግን በዚያ ተስፋ ሳይቆርጡ እነዚያ ማምረቻዎች በሂደት በሀገሪቱ ውስጥ ተፈላጊ እንዲሆኑ ማድረግ ችለዋል። ከሰፊው የንግድ ታሪካቸው ባሻገር በበጎ አድራጎት ሥራዎች ስማቸው በእጅጉ የሚነሳው ሐጂ ቱሬ በበርካታ ቦታዎች ትምህርት ቤቶችን፣ ክሊኒኮችን፣ ሃይማኖታዊ የትምህርት ማዕከላትን ወይም መድረሳዎችን፣ መስጂዶችንና ቤተ መጻሕፍትን አስገንብተዋል። በትምህርት ጠቃሚነት በእጅጉ ያምኑ የነበሩት ሐጂ በእነዚያ ትምህርት ቤቶች ለሚሰሩ መምህራንና ሰራተኞች ደሞዝ ይቆርጡ እንደነበር ታሪካቸው ያስረዳል። ታዲያ ትምህርት ቤቶቹን የደሞዝ ጥገኛ አድርገው አይተዋቸውም ነበር። ይልቁንም ራሳቸውን እንዲችሉ የተለያዩ የገቢ ማስገኛ ንግዶችን ይፈጥሩላቸዋል። ባስገነቧቸው ትምህርት ቤቶች ውስጥ እንደ ወፍጮ፣ የብሎኬት፣ የሹራብና የምንጣፍ ማምረቻዎች የመሳሰሉትን አብሮ ማስተከል የተለመደ ትሩፋታቸው ነበር። በአንድ ወቅትም 50 ያህል የብሎኬት ማምረቻ ማሽኖችን ከቆጵሮስ አስመጥተው ለተለያዩ ትምህርት ቤቶች አከፋፍለዋል። የሐጂ ቱሬ የደግነትና የልግስና ጥግ የሚታይበት ግን ሁሌም ከታሪካቸው ጋር አብሮ የሚነሳው የረመዳን ጾም ነው። ሐጂ ለበርካታ ዓመታት በረመዳን የጾም ወር ዝቅተኛ የኑሮ ደረጃ ያላቸውን አቅመ ደካሞችን ሰብስበው ጾሙን አብረው እየጾሙና እየመገቡ በጋራ ያሳልፉ ነበር። በረመዳን ጾም በርካቶች ከየአቅጣጫው ወደ እርሳቸው ዘንድ ይጎርፉ ነበር። የመጡትን ሁሉ ማናችሁ ከየት ናችሁ ሳይሉ ወሩን ሙሉ አስፈጥረው ለበዓሉ ደግሞ አልብሰውና የትራንስፖርት ወጪ ሰጥተው ወደ የመጡበት ይሸኙ ነበር። ለዚህም ይመስላል ሐጂ ቱሬ በታወሱ ቁጥር ከስማቸው ጎን የድሆች አባት የሚለው ስያሜ አብሮ የሚጠራው። ልጃቸው ስለ ሁኔታው ሲያስታውስ ከ5000 ያላነሰ ሰው በረመዳን ወር እዚያው ቤታቸው እየዋለና እያደረ ያሳልፍ ነበር። ነገሩ የተጀመረው ጥቂት ሰዎችን ሰብስቦ በማስፈጠር ቢሆንም በሂደት ግን 500፣ 1000 እና 2000 እያለ ቁጥሩ ጨመረ።
በአንደኛው ዓመት የመጣ ሰውም በሚቀጥለው በርከት ያሉ ሰዎችን እያስከተለ ይመጣ ጀመር። ይህ ሁኔታና የሐጂ መልካም ተግባር ብዙዎች ከጎናቸው እንዲቆሙ መነሳሳትን የፈጠረ ሲሆን ነገሩ በእሳቸው ይጀመር እንጂ ያንን መልካም ተግባራቸውን የሚደግፉ ሰዎችም በተለያየ መልኩ ይሳተፉ ነበር። ከአብዛኛው የሀገሪቱ አቅጣጫ በተለይም ከምስራቁ ክፍል እሳቸውን ብሎ የሚጎርፈው የሰው መብዛት ወደ በኋላ ላይ ከአቅም በላይ የሆነ መጨናነቅ ፈጥሮም እንደነበር ይነገራል። አንዳንዶች ሲገልጹ እንደሚሰማውም ሁኔታው በወቅቱ በከተማዋ ውስጥ የፈጠረው ራሱን የቻለ ተጽዕኖ ነበረው። የሚገርመው በዚህ ምክንያት የአዲስ አበባ ማዘጋጃ ቤት እርሶ ጋር የሚመጡ እንግዶች ከተማዋን አቆሸሹ፣ ቀንሱልን ብሎ ቅሬታ ሲያሰማቸው፣ እሳቸው ግን ሁሉም የኔ እንግዶች ናቸው፣ አልቀንስም፣ እንዲያውም መጨመር እፈልጋለሁ፣ አንድም ሰው እንዳይነካብኝ፣ በየዓመቱ ለማዘጋጃ ቤቱ ገንዘብ እከፍላለሁ በማለት በዚህ ተስማምተው ዳጎስ ያለ ገንዘብ ይከፍሉ ነበር ይባላል። እነዚያ በሺዎች የሚቆጠሩ ሰዎች ወሩን ሙሉ በሐጂ ግቢ ውስጥ በሚያሳልፉበት ጊዜ በአንድ መንደር ውስጥ ሊከሰቱ የሚችሉ ነገሮች ሁሉ ይከሰቱ ነበር። ሕፃናት የሚወለዱበት፣ ሰዎች የሚታመሙበትና አልፎ አልፎም የሚሞቱበት አጋጣሚ ብዙ ነበር። በዚህ ጊዜ ሰው ለማገዝ ወደ ኋላ የማይሉት ሐጂ ለምን ሐኪም አንቀጥርም የሚል ሐሳብ ያመጡና ተፈልጎ አንድ ዶክተር ተገኘ። ልጃቸው ወሂብ በጣም ጥሩ ክርስቲያን ነበር በማለት የሚገልጸው ይህ ዶክተር ሐጂ ቱሬን ይህን ሁሉ ድሃ ሰብስበው እያበሉ እያየሁማ እኔ በገንዘብ አልሰራም በማለት ለብዙ ዓመታት ከሳቸውና ከቤተሰባቸው ጋር በነፃ ያገለግል እንደነበር ያስታውሳል። በተጨማሪም በጣም ብሶባቸው የተገኙ ታማሚዎች በዶክተሩ አማካኝነትና በሐጂ ቱሬ መልካም ፈቃድ ጀርመን ድረስ ሄደው እንዲታከሙ የተደረገበት ጊዜም ነበር። የኑሮ ደረጃቸው ዝቅተኛ ለሆነ የማህበረሰብ ክፍሎች እጅግ ብዙ እንዳደረጉ የሚነገርላቸው ሐጂ ቱሬ ወደ እርሳቸው እጃቸውን ለዘረጉ ሁሉ ስስት በማያውቀው ሰጥቶ በማይጠግበው ሰፊ መዳፋቸው ሲለግሱ ኖረዋል። በእሳቸው የደግነት ዘመን ከአዲስ ከተማ እስከ ጳውሎስ ሆስፒታል የሚኖረውን የአቅመ ደካሞችን ሰልፍ በመኖሪያ ቤታቸው ደጃፍ ይፈጠር የነበረውን ትዕይንት በዚያ የተመላለሰ ሁሉ የሚያስታውሰው መላው የሸጎሌ ነዋሪ ሁሉ ዛሬም ድረስ በግርምት የሚተርከው ነው። እንደ መድኃኔዓለምና አውሊያ ባሉ ትምህርት ቤቶች በዚያ ጊዜ ሲማሩ ለነበሩ ተማሪዎች ደግሞ የማይረሳ የልጅነት ትዝታቸው ነው። የሐጂ ልግስና ከተረጂዎች ባሻገር ለአካባቢው አነስተኛና ጥቃቅን ንግዶችም የሥራ ዕድልን የፈጠረ ነበር ማለት ይቻላል። በጊዜው ሐጂ ቱሬ መጡ ሲባል የሰፈሩ የጉልት እንጀራ ነጋዴዎች እንጀራቸውን ወደ መኪና ለመጫን የሚያደርጉት ትርምስ የሚያስገርም ትዕይንት ነበር። እንግዲህ በዚህ መልኩ ነበር ያንን ሁሉ ሰው አንድ ወር ሙሉ አብልተውና አጠጥተው የኪስ ገንዘብም ሰጥተው ይሸኙ የነበረው። ይህ በመኖሪያ ቤታቸው የሚደረግ የልግስና ተግባር ሲሆን አዲስ አበባ ውስጥም ሆነ ከአዲስ አበባ ውጪ ባሉበት ሆነው የእሳቸው እርዳታ የሚደርሳቸው ሰዎችም ነበሩ። በተለይም በረመዳን ወር አጋማሽ ላይ በፖስታ የታሸጉ ብሮች የበርካታ አቅመ ደካሞችን ቤቶች ያንኳኩ ነበር። የሐጂ ቱሬ ችሮታና ልግስና መርካቶ በሚገኘው የሥራ ቦታቸው ደግሞ የራሱ ገጽታ ነበረው። የሐጂ ሱቅ ሰራተኛና ቤተሰብ የማይለይበት፣ እሳቸውም ሁሉንም በእኩል ዓይን የሚመለከቱ ደግ አባት እንደነበሩ እግር ጥሎት ወደ ሱቃቸው ጎራ ያለ ሁሉ በቀላሉ የሚያስተውለውና እዚያ የሰራ ሁሉ ዛሬም ድረስ የሚመሰክረው ጉዳይ ነው። በባህሪያቸውም ይሁኝ የማያበዙ ከአካባቢያቸው የንግድ ማህበረሰብና ሰራተኞች ጋር ተመሳስለው በትንሿ ቢሮአቸው ውስጥ ትልቁን ስራቸውን ሲያከናውኑ ውለው ወደ ቤታቸው የሚመለሱ አይነት ሰው ነበሩ። ታዲያ ይህ የሥራ ቦታቸው የሥራ ቦታ ብቻ አልነበረም። የብዙዎች ቀለብ የሚሰፈርበት፣ እገዛ ፈልጎ የተጠጋ ሁሉ ከልግስናቸው የሚቋደስበት ቦታ ነበር። የሕክምና መከታተያ ወይም የመድኃኒት ማዘዣ ወረቀት ይዞ ወደ ሱቃቸው የሚመጣውን ሰው ብዛት በወቅቱ የነበሩ ሁሉ ያስታውሱታል። የሐጂ ቱሬ ደግነት በመስጠት ላይ ብቻ የተገደበ አልነበረም። ሰዎችን ሥራ ማስጀመሩንም ሆነ ማስለመዱን ያውቁበታል። መስራት የሚችሉና ሥራ አጥተው የተቸገሩ ሰዎችን በፋብሪካቸው በመቅጠር ዘር ወይም ሃይማኖት ሳይለዩ ለበርካቶች የሥራ ዕድል በመፍጠርና በዱቤ ማሽኖችን በመስጠት ብዙዎች እንዲቋቋሙ አግዘዋል። በዚህ መልኩ ሥራ ካስጀመሯቸውና ካቋቋሟቸው ሰዎች መካከል ዛሬ ላይ ሚሊዮነርና ቢሊዮነር ተብለው የሚጠሩ እንዳሉም ይነገራል። በዚህም ለበርካቶች መለወጥና ትልቅ ደረጃ መድረስ ያበረከቱት አስተዋጽኦ ከፍተኛ መሆን ችሏል። አንዳንዶቹ የሐጂ ቱሬ የደግነት ተግባራት ዛሬ ላይ ሲነገሩ አፈታሪክ ወይም ልብ ወለድ እንጂ በእውን የተከናወኑ ላይመስሉ ይችላሉ። ነገር ግን ዛሬም በሕይወት ያሉ የሚመሰክሩት ሐቅ ነውና በዚህ መልኩ ከሚነገሩት ታሪኮች ውስጥ የተወሰኑትን እንጥቀስ።
ሐጂ ቱሬ ከግል መኪናቸው ይልቅ ብዙውን ጊዜ በታክሲ ተሳፍረው መሄድን ያዘወትሩ ነበር። እናም አንድ ቀን በዘመኑ ውይይት ተብሎ በሚጠራው ታክሲ ተሳፍረው ሲሄዱ በመንገዳቸው ላይ ታክሲዋ እሳት ፈጥራ ተበላሸች። ሐጂ ጋቢናው ውስጥ ነበርና የተቀመጡት የሰውየውን ችግርና ጭንቀት አስተውለዋል። አንዳንድ ነገር ሲጠያይቁትም ሾፌሩ ብስጭቱን ዋጥ አድርጎ ችግር የደቋቆሰው መከራ ያናወዘው ኑሮውን ይተርክላቸዋል። የልጆች አባት እንደሆነ ያቺ አሮጌ መኪናም የእርሱ እንዳልሆነችና ባለቤቱም ቢሆን ተበላሽቶብኝ ነበር ቢለው እንደማያምነው ያጫውታቸዋል። በሰውየው ሁኔታ ልባቸው የተነካው ሐጂም መርካቶ አዳራሽ የሚገኘውን የድርጅታቸውን አድራሻ ነግረውት ወደዚያ ብቅ እንዲል ቀጠሮ ሰጥተውት አለፉ። ያ ሾፌር በቀጠሮው መሰረት በሄደ ጊዜ ተዘጋጅቶ የጠበቀው አዲስ መኪና ነበር። የሐጂ ልግስና በዘር ካልተሳሰርከኝ፣ በስጋ ካልተዛመድከኝ፣ በሃይማኖት ካልመሰልከኝ አይልም። ሰብአዊነት እርሳቸው ዘንድ ከፍ ያለ ዋጋ ይሰጠዋል። በአንድ ዝናባማ ምሽት ወደ ቤታቸው ሲሄዱ የጎዳና ተዳዳሪዎች ዝናብ ሲመታቸው አይተው በዚያው ምሽት ከመጋዘናቸው ብርድ ልብሶችን በማስወጣት በርካታ የጎዳና ልጆችን ያለብሳሉ። ሲነጋ ከፒያሳ አውቶቡስ ተራ መሳለሚያ ባለው ጎዳና የተኛው ሕዝብ እሳቸው ብቻ የሚያስመጡትን ብርድ ልብስ ለብሶ ተገኘ። ይህን የተመለከተው የአካባቢው የጸጥታ አካል ይሄ ሁሉ አዲስ ብርድ ልብስማ ተዘርፎ መሆን አለበት ብሎ በማሰብ ሌባ አገኘሁ ብሎ የጎዳና ተዳዳሪዎቹን ያዋክባቸው ጀመር። ይህንን የሰሙት ሐጂ ራሳቸው ሄደው መሰከሩ። ምንም የተሰረቀ ንብረት የለም፣ እኛው ነን ያለበስነው በማለት ጉዳዩ እንዲረግብ አደረጉ። ይህን የሰማው የከተማው ሰውም መስጠትስ እንደ ሐጂ ቱሬ ሲል ከረመ። አንድ መስጂድ ለረጅም ዘመን የውሃና የመብራት ወጪውን የሚከፍለው ማን እንደሆነ አይታወቅም ነበር። ሐጂ ከሞቱ በኋላ ነው የውሃም የመብራትም ወጪው በእሳቸው ሲከፈል እንደኖረ የታወቀው። ይህንን ብዙዎች በገጠመኝነት ስለሚጠቅሱት አነሳ ነው እንጂ በአብዛኛው የኢትዮጵያ አካባቢ በተለይም በምስራቁ ክፍል ያስገነቧቸው የእህል ወፍጮ ያስተከሉላቸው ጄኔሬተርና ሌሎች ቁሳቁሶችን የለገሷቸው መስጂዶች እጅግ በርካታ ናቸው። በሌላ አጋጣሚ ደግሞ ዘወትር ከቤታቸው ወደ ሥራ ቦታቸው የሚመላለሱበት ከአውቶቡስ ተራ ወደ ጳውሎስ ሆስፒታል የሚወስደው መንገድ ተዘጋግቶ ይመለከታሉ። ሐጂም መንገዱ ለምን እንደተዘጋ ቢጠይቁ የቤተ ክርስቲያኑን አጥር ለማሳጠር ገንዘብ እየተጠየቀ እንደሆነ ይነገራቸዋል። መንገዱን ክፈቱት፣ እናንተም አትጠይቁ፣ እኔ ያሳጥረዋለሁ ብለው አውቶቡስ ተራ የሚገኘውንና በተለምዶ አዲሱ ሚካኤል ተብሎ የሚጠራውን ደብረመዊ ቅዱስ ሚካኤል ቤተክርስቲያንን ሙሉ አጥሩንና የግቢውን አስፋልት ያስገነቡት እኚሁ አባት ሐጂ ቱሬ ነበሩ። ከዚህም በተጨማሪ የክርስትና ሃይማኖት ተከታዮች የጥምቀት በዓልን በሚያከብሩበት ጊዜ በአበበ ቢቂላ ስታዲየም አካባቢ በየዓመቱ ወጣቱን አስተባብረው ለምዕመናኑ ውሃ በማቅረብ ታላቅ አገልግሎት ይሰጡ እንደነበርም ይነገርላቸዋል። ሃይማኖታዊ አስተምህሮዎችን ተከትለው ሕይወታቸውን ሲመሩ የኖሩት ሐጂ ቱሬ በፈጣሪያቸው ላይ ጥልቅ የሆነ እምነት እንዳላቸው ከሰፊው የሕይወት ተሞክሯቸው ተመዘው የሚወጡ በርካታ የታሪክ ሰበዞች ያሳያሉ። ከዕለታት በአንዱ ሌሊት መርካቶ ውስጥ ኃይለኛ እሳት ይነሳል። በዚያ ሌሊትም ለሁሉም ባለሱቆች ሲደወል ወደ ሐጂ ዘንድም ይደወላል። እናም ልጆቻቸው ተነስተው ሊወጡ ሲሉ ሐጂ ማንም ሰው እንዳይሄድ ከለከሉ። አላህ ሐቁን አስቀርቼበት ከሆነና ዘካዬን በትክክል ካላወጣው የሰው ሐቅም ካለብኝ ያቃጥለው፣ ግቡና ተኙ አሏቸው። እንዳሉትም መደዳ ያሉ ሱቆችን አመድ ያደረገው እሳት የእሳቸውን ሱቅ በመዝለል ቀጥሎ ያሉትን ሱቆች ማቃጠሉ ይነገራል። እኚህ ለመስጠት የተፈጠሩ ቸር ሰው ወደ ባንክ ሲሄዱ በዛ ያለ ሥራ ይዘው ስለሚሄዱ በተለይ ኤልሲ በሚከፍቱበት ጊዜ ሰራተኞቹ እንዳይሰላቹ በማለት በአንድ እጃቸው ሰነዶችን በሌላ እጃቸው ደግሞ የላስቲክ ወተት ይዘውላቸው ይሄዱ እንደነበር አንድ በጊዜው የነበሩ የባንክ ባለሙያ በአንድ አጋጣሚ ትዝታቸውን አስታውሰዋል። ሐጂ በቤተሰብ ውስጥ እንደ አባት እጅግ ተወዳጅ ነበሩ። ሰውን በፍቅር በመያዝ ስራንም በፍቅር እንዲሰራ የሚፈልጉ፣ ስራ ካልሰራ ብለው ሰው ማስጨነቅ የማይወዱ፣ የሚያስጨንቅ ሰው ሲገጥማቸውም ደስ የማይላቸው ሰው ነበሩ። ተው አታስጨንቁት፣ ሰው እንደ ጠባዩና እንደ ፍላጎቱ ነው መኖር የሚገባው፣ ደግሞስ እኛ እየሰራን አይደለም ወይ? ሁሉም ሰው የግድ መስራት የለበትም ይሉ ነበር ይባላል። እርሳቸው ይህን ይበሉ እንጂ ሥራ ወዳድነትን ራሳቸው በተግባር ያሳዩ ነበር። እረፍት የማያውቁት ሐጂ ቱሬ ይህ ታታሪነታቸው በመላው ቤተሰብ ውስጥ በአርአያነት ተወስዶ በቤተሰቦቻቸው ዘንድ ብዙ ሰዓት የመተኛት ባህል እንዳይኖር፣ የቀን እንቅልፍ ደግሞ ጨርሶ የማይታሰብ እንዲሆን አድርጓል። ሐጂ ቱሬ ቤተሰባቸውን በሥራ ብቻ ሳይሆን በይቅርታና በመልካም ምክሮች ያነጹ ልበ ቀናና አስተዋይ ሰው ናቸው። በይቅርታቸው የልጃቸውን ሕይወት የመለሱበት ሁኔታ ለቤተሰባቸው መሰረታዊ ፍልስፍናን ትቶ ያለፈ አጋጣሚ ነበር።
ከልጆቻቸው አንዱን ወደ አሜሪካ ልከው ዳጎስ ያለ ዶላርም ባንክ ውስጥ አስቀምጠውለት ትምህርት ያስጀምሩታል። ጎረምሳው ግን አሜሪካንና ዶላርን ይዞ በትምህርቱ መግፋት አልቻለም። ለትምህርት የተቀመጠው ገንዘብም እንደ ጨው ሟሟና አጅሬው ወደ አዲስ አበባ ተመለሰ። ሐጂ ልጃቸው ለረፍት እንደመጣ አስበው የተለመደውን ፍቅራቸውንና እንክብካቤያቸውን ሲለግሱት ቆዩ። ጎረምሳው ግን ተመልሶ የሚሄድ አልሆነም። አንድ ቀን ሲብስባቸው ወደ ትምህርት አትሄድም ወይ ሲሉ ይጠይቁታል። የልጃቸው ምላሽም ማቅማማት ሆነ። ነገሩ የገባቸው ሐጂም ገንዘቡንስ አጠፋኸው ወይ ይሉታል። በድንጋጤ የተዋጠው ጎረምሳ አሁንም ምንም አይነት ምላሽ የመስጠት ድፍረት አልነበረውም። ይሁን እንግዲህ አሉ ሐጂ፣ እንኳን አንተ አልጠፋ ነገ ሰርተህ ታመጣዋለህ፣ አንተ ብትጠፋ ማን ያመጣሃል አሉት ይባላል። ያ ጎረምሳ ዛሬ እርሳቸውን ተክቶ ድርጅታቸውን ይመራል። በሌላ አጋጣሚ አንዱ ልጃቸው በዘመኑ እንደነበሩ አንዳንድ ወጣቶች ወደ መዝናናቱ ያደላ ነበርና በየቀኑ በተለያዩ ቦታዎች ከፍተኛ ገንዘብ እንደሚያባክን ይሰማሉ። በዚህ ጊዜ ልጃቸውን አስጠርተው ስማ፣ የሐጂ ቱሬ ብር ያልቃል ብለህ አንተ እንዳታልቅ፣ የሐጂ ቱሬ ብር ተቃጥሎ እንኳን አያልቅም፣ አላህን ፍራ በማለት ልጃቸውን ገስጸውት እንደነበር ይነገራል። ይህቺ ንግግራቸውም እጅግ ታዋቂነትን አትርፋ ስማቸው በተነሳ ቁጥር አብራ የምትጠቀስ የታሪካቸው አንድ አካል ሆና ቀረች። ሐጂ ቱሬ 9 ልጆችን ወልደዋል። የልጅ አስተዳደጋቸውም ጠንካራና በቤተሰባዊ ዲሲፕሊን ላይ የተመሰረተ ነበር። ልጆቻቸው ከሰፈሩ ሕፃናት እንዳይለዩ በማሰብ የተለየ ወይም ወጣ ያለ ነገር ላለማድረግ ይጠነቀቁ ነበር። የተለየ ነገር አልገዛም፣ ጓደኞቻችሁን ምሰሉ ይሉ እንደነበርም ልጃቸው በአንድ ወቅት ምስክርነቱን ሰጥቷል። ይህ አይነቱን ያኗኗር ዘይቤ ራሳቸውም በተግባር የኖሩት ሐጂ ቱሬ 2 በ2 ተኩል ስኩዌር ሜትር በምታህለው ቢሮአቸው ውስጥ ሆነው ባለጉዳይ ሲያስተናግዱና ሲሸኙ፣ ገንዘብ ሲቀበሉና ሲከፍሉ ማየት የብዙዎች ትውስታ ነው። ሐጂ ጋር ባለባበስና ባመጋገብ መለየት፣ ዘመናዊ መኪና፣ ቅንጡ አኗኗር ብሎ ነገር የለም። እዚያው እሱቃቸው ደጃፍ በርጩማ ወጥቶላቸው ከሙሳፊሮች ከጓደኞቻቸውና ከልጆቻቸው ጋር ማሳለፍን ይመርጣሉ። ቆሎውንም ምኑንም እየገዙ ከእጃቸው መብላት ያስለመዷቸውን ፍየሎችም እስራቸው ተኮልኩለው ማየት የተለመደ ነበር። በዚያች ትንሽ ቢሮ ውስጥ እንደዚያ ቀለል ባለ ሁኔታ ላያቸው ከጀርባቸው እነዚያን ሁሉ ታላላቅ ኩባንያዎች የሚዘውሩ ባለብሩህ አእምሮ አዛውንት አይመስሉም ነበር። ይህንን ቀለል ያለ ያኗኗር ዘይቤ ከሳቸው አልፎ ከልጆቻቸው መካከል በመርህነት ያስቀጠሉት እንዳሉም ይነገራል። በሕይወታቸው የመጨረሻ ወራት ከልጃቸው ጋር ወደ ቻይና ተያይዘው ሄዱ። ከቤጂንግ ከተማ ርቃ በምትገኝ ቦታ ሲንቀሳቀሱ በድንገት ታመሙ። ሕክምናዎች ቢሞከሩም ሊሳካ አልቻለም። እናም በሚወዷትና የሕይወታቸውም አንድ አካል ሆና በኖረችው ቻይና በ86 ዓመታቸው አረፉ። ከሐጂ ህልፈት በኋላ ድርጅታቸው ቱሬ ፒኤልሲ የሚለውን ስያሜ በመያዝ ግዙፍ የቤተሰብ ኩባንያ ሆኖ የቀጠለ ሲሆን በአሁኑ ጊዜም ወደ ኤክስፖርትና ማኑፋክቸሪንግ ዘርፍ ፊቱን በማዞር በሐጂ ቱሬ ስም ተቋቁመው በቤተሰቡ ብቻ የሚመሩ እንዲሁም ከቻይና ኩባንያዎች ጋር በጥምረት የሚከናወኑ ፋብሪካዎችን ጨምሮ በሲሚንቶና የቧንቧ ምርቶች፣ በህትመት፣ በፓኬጂንግና በማማከር ስራዎች ላይ በስፋት እየተንቀሳቀሰ ይገኛል። በኢትዮጵያ የመጀመሪያ እንደሆነ የሚነገርለት ዘመናዊ የጤፍ ዱቄትና የእንጀራ ማምረቻ ፋብሪካም ልጆቻቸው የአባታቸውን ስም ያስጠሩበት ተጠቃሹ ሥራ ነው። የሐጂ ታታሪነትና መልካም ሰብዕና በቤተሰብ አባላቱ ላይ በጎ ተጽዕኖ በማሳደሩም ልጆቻቸውና የልጅ ልጆቻቸው የእርሳቸውን ፈለግ በመከተልና ራዕያቸውን በማስቀጠል ሐጂ ቱሬ በጥበብ በፍቅርና በልባዊ ስሜት የገነቧቸውን ኩባንያዎች ይበልጥ አዘምነውና አስፋፍተው በትውልድ ቅብብሎሽ እየመሩ የራሳቸውንም አዳዲስ ሥራዎች እያስተዋወቁ ይገኛሉ።